የቀይ ባህር ዘብ ተመሰረተ። ኢትዮጵያን ወደ ቀይ ባህር የሚመልስ ግዙፍ ጥምረት በይፋ መመስረቱ ተሰምቷል። የግብጽ የሳውዲ አረቢያና የኤርትራ ጥምረት ለመመከት ያለመ ነው የተባለ ግዙፍ ጥምረት ተመስርቷል። እስራኤል ኤምሬቶቹን ኢትዮጵያና ህንድን ያካተተው ጥምረት ለኢትዮጵያ የወደብ ህልም አዲስ ተስፋ ይዞ መጥቷል። አዲሱ ወታደራዊ ህብረት ምን ይዞ መጣ? ኢትዮጵያ ከዚህ ጥምረት ታገኛለች የተባለው ጥቅም ምንድነው? መልሱን በዝርዝር ይዘነዋል። እስራኤል የሶማሊላንድ ሪፐብሊክን በይፋ ለሉዓላዊነቷ እውቅና መስጠቷን ተከትሎ በእስራኤል በህንድ በተባበሩት አረብ ኤምሬቶችና በኢትዮጵያ መካከል እየተፈጠረ ያለው ስልታዊና ስትራቴጂካዊ መስተጋብር በከፍተኛ ፍጥነት እንዲገሰግስ አድርጎታል። ይህ አዲስ እየተቀረጸና እየጎለመሰ የመጣው የኃይል አስተላለፍ ወይም አክሲስ በቀይ ባህር፣ በኤደን ባህረ ሰላጤና በባብል መንደብ የባህር ሰርጥ ላይ የሚገኙትን ዓለም አቀፍ የንግድ መስመሮች ደህንነት ለማረጋገጥና ለማስጠበቅ ቀዳሚ ትኩረት የሰጠ ሲሆን በተጓዳኝም በቀጠናው ውስጥ ከሚገኙ ተቀናቃኝ ተጽዕኖችና ኃይሎች ጋር ራሱን እያመቻቸና እየተገዳደረ ይገኛል። የዲፕሎማሲያዊና ወታደራዊ እንቅስቃሴ የመጣው በደቡባዊ የባህር መስመሮች ላይ ያለው የደህንነት ስጋትና ተጋላጭነት በከፍተኛ ሁኔታ በጨመረበት ወቅት ነው። በተለይም በእስራኤልና በኢራን መካከል የተፈጠረው ወታደራዊ ፍጥጫ እንዲሁም የየመን አማጽያን ወደ እስራኤል ወደቦች የሚያመሩ መርከቦች ላይ የጣሉት ጥብቅ የባህር እገዳ የባህር ላይ ትራንስፖርቱን ደህንነት ይበልጥ አባብሶታል። በዚህ መካከለኛ ቀጠና ውስጥ የምትገኘው የሶማሊላንድ ስትራቴጂካዊና መልክዓ ምድራዊ አቀማመጥ በእስያ በአፍሪካና በአውሮፓ መካከል ያለውን ቁልፍና ወሳኝ የንግድ ፍሰት በበላይነት ለመቆጣጠርና ለመከታተል ያላት አመቺነት ለዚህ አዲስ ጥምረት የመሰረተ ልማት ግንባታን የወታደራዊ ትብብርንና የቴክኖሎጂ ውህደትን ይበልጥ ለማሳደግና ለማጠናከር እንደ ግዙፍ መድረክ ሆኖ ያገለግላል። ሮይተርስ እንደዘገበው የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህንን ታሪካዊ እውቅና ውሳኔ በይፋ ያበሰሩ ሲሆን ይህም እስራኤልን የሶማሊላንድ ሉዓላዊነት በይፋ የተቀበለችና እውቅና የሰጠች የመጀመሪያው የተባበሩት መንግስታት ድርጅት አባል ሀገር እንድትሆን አድርጓታል። የወሳኝ የፖለቲካ እርምጃ ለበርካታ ወራት በሚስጥርና በይፋ ሲከናወኑ የቆዩ መደበኛ ያልሆኑ ግንኙነቶች ውጤት ሲሆን እስራኤል ከኢራንና ከቀጠናዊ ተላላኪዎቿ የሚሰነዘረባትን ዘርፈ ብዙ ስጋቶች ለመመከትና ለመግታት ከምትከተለው ሰፊና ጥልቅ ቀጠናዊ ስትራቴጂ ጋር ሙሉ በሙሉ የሚጣጣም ነው። እንደ አውሮፓውያን አቆጣጠር ከ1991 ጀምሮ በዲፋክቶ ራሷን ችላ የቆየችው ሶማሊላንድ ይህንን የእውቅና ዜና በዋና ከተማዋ ሀርጌሳ በታላላቅ ህዝባዊ ሰልፎችና በደስታ ስሜት መቀበሏ ይታወሳል። የእውቅና ከዚህ ቀደም በዲፕሎማሲያዊ ብዥታና አሻሚነት ምክንያት ተገድበውና ተቀዛቅዘው ለነበሩ መዋቅራዊ የሁለትዮሽ አጋርነቶች አዲስና ሰፊ የድል በር ከፍቷል። የህንድ በዚህ አዲስ የኃይል አስተላለፍ ውስጥ መሳተፍ የጥምረቱን የባህር ኃይል ዶክትሪንና አቅም በከፍተኛ ደረጃ የሚያጠናክረው ነው። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በታህሳስ ወር አጋማሽ በኢትዮጵያ ያደረጉት ይፋዊ የሥራ ጉብኝት በሁለቱ ሀገራት መካከል ያለውን የቆየ ግንኙነት ወደ ስልታዊ አጋርነት ደረጃ ከፍ ያደረገ መሆኑን የህንድ የውጭ ጉዳይ ሚኒስቴር ይፋዊ መግለጫ አረጋግጧል። በወቅቱ ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር ባደረጉት ጥልቅ ውይይት ሞዲ በጤና ጥበቃ፣ በታዳሽ ኃይል ልማትና በመከላከያ ዘርፎች ላይ ትኩረት ያደረገ ትብብርና አስፈላጊነት አጽንኦት ሰጥተውታል። ዜንዶ የተሰኘው ጋዜጣ እንደዘገበው ሁለቱ መሪዎች የንግድና ኢንቨስትመንት ፍሰቱን ለማሳደግ የተስማሙ ሲሆን ህንድ ኢትዮጵያን የዓለም የንግድ ድርጅት አባል እንድትሆንና አዲሱ የልማት ባንክ አባልነት ጥያቄዋን በጽኑ እንደምትደግፍም አረጋግጣለች። በተጓዳኝም የተባበሩት አረብ ኤምሬቶች በፋይናንስ አቅምና በሎጂስቲክስ ረገድ ያላትን ዓለም አቀፍ ልምድ ለዚህ ጥምረት እንደ ትልቅ ግብዓት እያበረከተች ትገኛለች። በተለይም በዱባይ ዓለም አቀፍ የወደቦች አስተዳደር ወይም ዲፒ ወርልድ አማካኝነት የሶማሊላንድን የበርበራ ወደብ በማስተዳደርና በማዘመን ረገድ የሚጫወተው ሚና በቀጠናው ጂኦፖለቲካ ውስጥ ትልቅ ቦታ አለው። ኩባንያው እንደ አውሮፓውያን አቆጣጠር በ2016 የ30 ዓመታት የኮንሴሽን ስምምነት ከተፈራረመ በኋላ ወደቡን ለማስፋፋትና የቀጠናው ዋነኛ የንግድና የሎጂስቲክስ ማዕከል ለማድረግ ከ442 ሚሊዮን ዶላር በላይ ኢንቨስት አድርጓል። የመጠነ ሰፊ ኢንቨስትመንት የተባበሩት አረብ ኤምሬቶች ከአብርሃም ስምምነት በኋላ ከእስራኤል ጋር ካላት የጠበቀ ግንኙነትና በየመን አካባቢ የሚታዩ የባህር ላይ ትንኮሳዎችን ለመመከት ከምታደርገው ጥረት ጋር በቀጥታ የተቆራኘ ነው። ኢትዮጵያ በበኩሏ የዚህ አዲስ አክሲስ በአፍሪካ አህጉር ላይ ያለው ዋነኛ ምሰሶና መልክ ሆና ትታያለች። በአሁኑ ወቅት በግምት 126 ሚሊዮን የሚደርስ የህዝብ ቁጥር ያላትና የባህር በር የሌላት ኢትዮጵያ በጅቡቲ ወደብ ላይ ብቻ ያላትን የቆየ ጥገኝነት ለመቀነስና አማራጭ የባህር በሮችን ለማግኘት ስትጥር ቆይታለች። በተለይም በጅቡቲ ወደብ ላይ የቻይና ተጽዕኖ በከፍተኛ ሁኔታ እየገነነ መምጣቱ ኢትዮጵያን አማራጭ ፍለጋ እንድትገፋፋ አድርጓታል። የበርበራ ኢትዮጵያ የትራንስፖርት ኮሪደር ለዚህ ፍላጎት እንደ አስተማማኝ አማራጭ የቀረበ ሲሆን በ2016 በኢትዮጵያና በሶማሊላንድ መካከል የተፈረመው ታሪካዊ መግባቢያ ሰነድ ኢትዮጵያ ለወደፊት በምትሰጠው እውቅና ምትክ የባህር በር እንድታገኝ የሚፈቅድ ነው። ምንም እንኳን ስምምነቱ ከተለያዩ የውጭ ጫናዎችና ዲፕሎማሲያዊ ተጽዕኖች የተነሳ የተወሰኑ መዘግየቶች ቢያጋጥሙትም የጠቅላይ ሚኒስትር ናሬንድራ ሞዲ ጉብኝት ኢትዮጵያ በዚህ አዲስ ኃይል አስተላለፍ ውስጥ ያላትን ተሳትፎ ውህደት ይፋ አድርጎታል። ይህም በአቅም ግንባታ፣ በመሰረተ ልማት ዝርጋታና በስትራቴጂካዊ ትብብርና የተመሰረቱ ስምምነቶችን እያካተተ ነው።
የአዲስ እየተፈጠረ ያለው ጥምረት በሳውዲ አረቢያ በግብጽና በኤርትራ መካከል እየተመሰረተ ያለውን ተቃራኒ አስተላለፍ በከፍተኛ ሁኔታ እየተገዳደሩ ይገኛል። ሚድል ኢስት አይ እንደዘገበው ግብጽ የተባበሩት አረብ ኤሚሬቶች ከኢትዮጵያ ጋር እያደገ የመጣውን ወታደራዊ ግንኙነት ለመመከት በማሰብ በኤርትራና በሳውዲ አረቢያ መካከል ጥልቅ የጸጥታ ትስስር እንዲፈጠር በደላላነት እየሰራች ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሳውዲ አረቢያ ያደረጉት የ4 ቀናት ጉብኝት ሪያድ በቀይ ባህር ላይ ያላትን የበላይነት ለማረጋገጥ በሚታይ ግልጽ ፍላጎት የታጀበ ሲሆን በወቅቱም የጸጥታ ትብብርን ስለማጠናከር ሰፊ ውይይት ተካሂዷል። የሳውዲ አረቢያ ጥምረት እስከ ቱርክና ግብጽ ድረስ የሚዘልቅ ሲሆን ተንታኞች የነባራዊ ሁኔታ ጥምረት ብለው የሚጠሩትን ቡድን መስርተዋል። የዚህ ቡድን ዋነኛ ዓላማ የሀገራትን የግዛት አንድነት ደንቦች መጠበቅና እንደ ሶማሊላንድ እውቅና ያሉ የመገንጠል ቅድመ ሁኔታዎችን መቃወም ነው። የግብጽ ተነሳሽነት ከኢትዮጵያ ጋር በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ካዳቱ ዝግብ ጋር በእጅጉ የተሳሰረ ነው። ዘናሽናል እንደዘገበው ግብጽ በአሰብና በጅቡቲ ዶራሌ ወደቦችን ለማልማት ስምምነቶችን የተፈራረመ ሲሆን ይህም የጦር መርከቦች ማቆሚያና የልዩ ወታደራዊ ግብረ ኃይሎች መሰረተ ልማትን ያጠቃልላል። እነዚህ ስምምነቶች ግብጽ በአፍሪካ ቀንድ ያላትን ወታደራዊ መገኘት ህጋዊ የሚያደርጉላት ሲሆን የኢትዮጵያን የባህር በር ምኞቶችም ተጽዕኖ ውስጥ የሚከቱ ናቸው። ዘ ዲፌንስ ፖስት የሳተላይት ምስሎችን ጠቅሶ እንደገለጸው በኢትዮጵያና በኤርትራ ድንበር በተለይም ኢትዮጵያ እንደ ዋና መውጫ በምትመለከተው በአሰብ አቅራቢያ ከፍተኛ የወታደር ክምችት ይታያል። የኤርትራ ከሳውዲ አረቢያና ከግብጽ ጋር መሰለፍ የመነጨው በመንግስትና በህወሓት መካከል የተፈረመው የፕሪቶሪያ ስምምነት ኤርትራ እንደ ክህደት ከቆጠረችው በኋላ ነው። ኢትዮጵያ ኤርትራ ለጦርነት የተዘጋጀች መሆኗን ለተባበሩት መንግስታት ድርጅት ዋና ጸሐፊ ማሳወቋን ተከትሎ የኤርትራ ወታደራዊ ዝግጅትና ፕሬዝዳንት ኢሳያስ አፈወርቂ ከግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ጋር ያደረጉት ስብሰባ ቀጥሏል። ኤርትራ ማንኛውንም የኢትዮጵያ የባህር ዳርቻ ይዞታ ሙከራ የምትቃወም ሲሆን ፕሬዝዳንት ኢሳያስ አፈወርቂ እንደነዚህ ያሉ ሙከራዎች ሁሉ ለውድቀት የተዳረጉ ናቸው ብለዋል። ይህ የሳውዲ ግብጽ ኤርትራ ጥምረት ለሰፊ የቀይ ባህር እንቅስቃሴ ምላሽ እየሰጠ ይገኛል። ሳውዲ አረቢያ ወታደራዊ አቅሟን ከግብጽ ዲፕሎማሲያዊ ክብደትና ከኤርትራ የጸኑ ድንበሮች ጋር ለማቀናጀት የምታደርገውን ጥረት ትመራለች። ሆርን ሪቪው እንደገለጸው የዚህ አክሲስ ግብ በቀይ ባህር ዳርቻ ሀገራት ላይ ቁጥጥርን በማረጋገጥ የተባበሩት አረብ ኤሚሬቶች፣ ኢትዮጵያ፣ እስራኤልን ትራያንግል መበተን ነው። እንደ አውሮፓውያን አቆጣጠር በ2017 መጨረሻ ላይ ሳውዲ አረቢያ በየመን በሚገኙ የኤሚሬቶች ኢላማዎች ላይ የፈጸመችው የአየር ድብደባና ለሱዳን ፈጣን ድጋፍ ሰጪ ኃይሎች የሚቀርበውን የኤሚሬቶች የአየር አቅርቦት መስመር ማስተጓጎሏ ይህንን የቀጠናዊ ፉክክር ማሳያ ነው። የቻይና ቤልት ኤንድ ሮድ እንቅስቃሴም ከእስራኤል ህንድ ኤሚሬቶች ኢትዮጵያ አክሲስ ቀጥተኛ ያልሆኑ ተግዳሮቶች እየገጠሙት ነው። የቤጂንግ ሞዴል በጅቡቲ በሚገኘው የመሰረተ ልማት ፋይናንስ፣ የወደብ አስተዳደርና ወታደራዊ ላይ እየተመሰረተ ነው። ጂአይኤስ ሪፖርትስ እንደገለጸው የአፍሪካ ሀገራት ለቻይና ያለባቸው ዕዳ በከፍተኛ ሁኔታ የጨመረ ሲሆን ኢትዮጵያ ብቻዋን 6.8 ቢሊዮን ዶላር የአገልግሎት ክፍያ ዕዳ አለባት። አዲሱ አክሲስ የተለያየ አጋርነትን በማቅረብ ሀገራት በቻይና ላይ ያላቸውን ጥገኝነት እንዲቀንሱ አማራጭ ይሰጣል። የቻይና የሚጠበቀው ምላሽ በጅቡቲ ወታደራዊ እንቅስቃሴዋን ማሳደግና በአፍሪካ ህብረት በኩል የሶማሊላንድን እውቅና ለማገድ ዲፕሎማሲያዊ ጫና ማድረግን ያካትታል። የቱርክ አቋምም አዲስ ማስተካከያ ይፈልጋል። አንካራ በሶማሊያ ውስጥ ወታደሮቿን በማሰልጠንና በሞቃዲሾ የሚገኙትን ተቋማትን በማስተዳደር ከፍተኛ መዋለ ንዋይ አፍስሳለች። የእስራኤል እውቅና መስጠት ይህንን ሁኔታ የሚያወሳስበው ሲሆን የህንድን ተጽዕኖ ለማመጣጠን የድሮን አቅርቦቶችንና ከፓኪስታን ጋር ያለውን ቅንጅት ሊያነሳሳ እንደሚችል ዘኩሬድል ተንትኗል። ቱርክ ይህንን እርምጃ ለመቃወም የእስልምና ትብብር ድርጅትን እንደ መድረክ ልትጠቀምበት ትችላለች። ኢራንም አሁንም እንደ አንድ ምክንያት የምትታይ ሲሆን አዲሱ አክሲስ ቴህራን በቀይ ባህር ላይ የምትከተለውን ወጣ ገባ ስልት ለመገደብ አልሟል። የህንድ መካከለኛው ምስራቅ አውሮፓ ኢኮኖሚ ኮሪደር ለቻይናው የሐር መንገድ እንደ ተገዳዳሪ ሆኖ የሚያገለግል ሲሆን ሶማሊላንድ ደግሞ እንደ ደቡባዊ መስቀለኛ መንገድ ትታያለች። አሜሪካን ጨምሮ የምዕራባውያን ዋና ከተማዎች ይህንን እንደ አቅርቦት ሰንሰለታቸው ከቻይና የበላይነት የመጠበቂያ መንገድ አድርገው ቢመለከቱም ዋሽንግተን አሁን አንድ ሶማሊያ የሚለውን ፖሊሲዋን እንደቀጠለችበት ነው። ሆኖም የብሔራዊ መከላከያ ፈቃድ አዋጅ አሜሪካ ከሶማሊላንድ ጋር ወታደራዊ ትብብር እንድታደርግና የበርበራን ወደብ እንድትጠቀም ይፈቅድላታል። ለእስራኤል እውቅና የተሰጡ ምላሾች የቀጠናውን ክፍፍል በግልጽ ያሳያሉ። ሶማሊያ ይህንን እርምጃ ህገወጥ ወረራ ስትል አውግዘዋለች። የአፍሪካ ህብረት፣ የአረብ ሊግ፣ የእስልምና ትብብር ድርጅት፣ የአውሮፓ ህብረት እንዲሁም እንደ ግብጽ፣ ቱርክ፣ ጅቡቲና ሳውዲ አረቢያ ያሉ ሀገራት እውቅናውን ውድቅ አድርገውታል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በታህሳስ ባካሄደው አስቸኳይ ስብሰባ ላይ ተናጋሪዎች ሁኔታ በአፍሪካ ቀንድ
መረጋጋት ላይ ስጋት እንደሚፈጠር አስጠንቅቀዋል። የአዲሱ አክሲስ ቀጣይነትም ከተለያዩ እንቅፋቶች ጋር እየተጋረጠ ነው። የአፍሪካ ህብረትና የአረብ ሊግ የቅኝ ግዛት ድንበሮችን ሙጥኝ ማለታቸው የመበታተን ስጋቶችን አስነስቷል። የሶማሊላንድን እውቅና መቀበል ከኮሶቮ ጋር የሚመሳሰል ዓለም አቀፍ ደንቦችን የመገዳደር ተግባር ነው። የኢትዮጵያ ውስጥ መረጋጋትና ከትግራይ ጦርነት በኋላ ያለው የማገገም ሂደት ለበርበራ ኮሪደር ስኬታማነት ወሳኝና መሰረታዊ ጉዳይ ነው። ሳውዲ አረቢያ በአፍሪካ ቀንድ የምትከተለው ተለዋጭና እንደ ሁኔታው ራሱን የሚቃኝ ፖሊሲ በቀጠናው ያለውን ፖለቲካዊ ውስብስብነት ይበልጥ እንዲገዘፍ አድርጎታል። የተባበሩት አረብ ኤሚሬቶች በበርበራ ወደብ ላይ በምታደርገው መጠነ ሰፊ መዋለ ንዋይ አማካኝነት ከአዲሱ የኃይል አሰላለፍ ጋር ስትወገን፣ በአንጻሩ ሪያድ በሞቃዲሾ ውስጥ ያላትን የቱርክና የፓኪስታን ተሳትፎ ሚዛን ለመጠበቅ ትጥራለች። ብላክ አጀንዳ ሪፖርት ባወጣው ዘገባ መሰረት ሳውዲ አረቢያ ከቱርክ፣ ከግብጽ፣ ከፓኪስታን፣ ከጅቡቲና ከኳታር ጋር በመሆን የመሰረተችውንና በዋነኝነትም የተባበሩት አረብ ኤሚሬቶች እስራኤል ኢትዮጵያ ጥምረትን የሚቃወመውን ሰፊ የኃይል አሰላለፍ በመሪነት እያስተባበረች ትገኛለች። ከዚህ ጋር ተያይዞ ግብጽ ለናይል ወንዝ የምትሰጠው ትኩረትና ስጋት በቀጠናው ያለውን ፍጥጫ ይበልጥ አባብሶታል። ካይሮ የእስራኤልን ለሶማሊላንድ እውቅና የመስጠት ውሳኔ ከታላቁ የኢትዮጵያ ህዳሴ ግድብ ውዝግብ ጋር በማቆራኘት ሁኔታውን ስልታዊ በሆነ መንገድ ዙሪያ ገባውን የመክበብ ስልት አድርጋ ትመለከተዋለች። ግብጽ ከሞቃዲሾ ጋር የምታደርገውን ቅንጅት ማጠናከሯና በክልላዊ ተቋማት ውስጥ የምታደርጋቸው ህጋዊ ጥረቶች የሀገራትን የግዛት አንድነት ደንቦች ይበልጥ ለማስጠበቅና የሶማሊላንድን የኢንቨስትመንት እድሎች ለማጥበብ እያለሙ ናቸው። በሌላ በኩል አሜሪካ ለሶማሊላንድ ይፋዊ እውቅና ሳትሰጥ ነገር ግን ተግባራዊ በሆኑ ጉዳዮች ላይ የተመሰረተ ግንኙነቷን እያስፋፋች ትገኛለች። ዋሽንግተን በጅቡቲ ያለባትን በቻይና ላይ የመደገፍ ሁኔታ ለመቀነስና የኢራንን የቀይ ባህር ተደራሽነትን ለመገደብ በሚል የጸጥታ ትስስሯን እያሳደገች ነው። የእስራኤል እርምጃ በቀጠናው ላይ አዲስ የመለዋወጥ ባህሪን የፈጠረ ሲሆን ይህም ከሶማሊያ፣ ከግብጽ፣ ከቱርክ፣ ከጅቡቲና ከኤርትራ ከፍተኛ ተቃውሞና ውግዘት እንዲሰነዘር ምክንያት ሆኗል። በዚህ ሁሉ መሀል ከፍተኛ የቴክኖሎጂ ሽሚያና ውድድርም በጉልህ እየታየ ይገኛል። የቱርክ ድሮኖች በተመጣጣኝ ዋጋ መቅረባቸው እንደ ትልቅ እድል ሲታይ፣ ፓኪስታን ደግሞ የመከላከያ ምርቶቿን ወደ ውጭ የመላክ አድማሷን እያሰፋች ነው። ስለሆነም የህንድና የእስራኤል አጋርነት በተግባር የሚታይና የተሻለ ወታደራዊ ብቃት ያለው መሆኑን ማረጋገጥ ይጠበቅባቸዋል። የቀጠናዊ ለውጥ ከጸጥታ ጉዳዮች ባሻገር እስከ ኢኮኖሚያዊ ገጽታዎች ድረስ ይዘልቃል። የህንድ መካከለኛው ምስራቅ አውሮፓ የኢኮኖሚ ኮሪደር የቻይናን ቤልት ኤንድ ሮድ ኢኒሼቲቭ ለመመከት ያለመ ሲሆን የተባበሩት አረብ ኤሚሬቶች ካፒታል ደግሞ ለዚህ ሂደት ጥልቀትና ጥንካሬን ሰጥቶታል። ህንድ ከአሜሪካ ከአውሮፓ ህብረትና ከዩናይትድ ኪንግደም ጋር የምታደርገውን የንግድ ልውውጥ እያጠናከረች ባለችበት በዚህ ወቅት የአዲስ የኃይል አሰላለፍ የንግድ መስመሮችን ከማንኛውም መስተጓጉል ለመጠበቅ እንደ ዋስትና ተደርጎ ይወሰዳል። ይሁን እንጂ የዚህ ጥምረት ዘላቂነት በቀጠናዊ መረጋጋት፣ በዲፕሎማሲያዊ ጥበብና ተቀናቃኝ ኃይሎች የሚሰጡ ምላሽ ላይ እየተመሰረተ ይሆናል። የእስራኤል ውሳኔ የቆዩ የዓለም አቀፍ ደንቦችን የሚፈታተን ቢሆንም ሂደቱ ወደፊት የሚገፋው ግን በሚመዘገቡት የመልካም አስተዳደር ውጤቶች ላይ ተመስርቶ ነው። በአጠቃላይ የአዲስ የመልሶ ማደራጀት ሂደት በቀይ ባህር ዳርቻ ላይ ያለውን የኃይል ሚዛን መልሶ የማስተካከል ተግባር ነጸብራቅ ነው። የባህር ላይ ደህንነት፣ የቴክኖሎጂ ሽሚያና የኢኮኖሚ ኮሪዶሮች ፖለቲካ በሶማሊላንድ ውስጥ ተገናኝተዋል። ሶማሊላንድ ምንም እንኳ በቆዳ ስፋቷ አነስተኛ ብትሆንም ያላት ፖለቲካዊ ክብደት ግን ከስፋቷ በእጅጉ የላቀ ነው። የእስራኤል የቴክኖሎጂ ክህሎት፣ የህንድ ስትራቴጂካዊ ምኞት፣ የኤሚሬቶች ካፒታልና የኢትዮጵያ ህልውና አስፈላጊነት በአንድ ነጥብ ላይ ተገናኝተዋል። የንግድ መስመሮችን ደህንነት ለማረጋገጥና የቀጠናውን አሰላለፍ በአዲስ መልክ በመቅረጽ በታላቁ የአፍሪካ ቀንድ ያለውን የሳውዲ፣ ግብጽ፣ ኤርትራ ጥምረት የበላይነት በቀጥታ ለመገዳደር ያለመ እርምጃ ነው።